አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። በአዲስ ቪዲዮ እንግዲህ ትከሰት ለው ብዬ ባልሽር እያደረጋችሁ እንድታደርሱልኝ ጥሬን አቀርባለሁ ማለት ነው። እንግዲህ ዛሬና ሰሞኑን ይህ 2 ቀን እናቱም መታ የውቤም እናት መታ እንግዲህ ያስታርቁ ባሉበት ሰዓት እንግዲህ በተለመደው እንደተለመደው አንዲት ጋጥ ወጥ እናትና አባት ያላሳደጋት ሴት አለችና እንግዲህ የአንገት ሀብል ተዚህ በፊት አስራለት በጣም ህይወቱን ሁሉ አጥቶ ነበረት። ያንን ሀብል ተጣለ በኋላ ደግሞ ሚስቴን እወዳለሁ ልጆችን እወዳለሁ ብሎ እናቱንም ዘመዶችንም ሰብስቦ ኒታረቅ ባለበት ቀን እንግዲህ ያችል ተከስታ የአንገት ሀብሉን ታልመለስ ክትትለው ይሄን አንገት ሀብል ታልመለስክ እበጠብጠዋለሁ ኑሮህን እበጠብጠዋለሁ ትትለው ያንን ኑሮን ተምትበጠብጪ የአንገቱን ብር አስራለሁ ይልና የአንገቱን ብር ያስራል ማለት ነው። ወላሂ ነው የምላችሁና እና ያንን የአንገት ብር ታሰረ በኋላ ኒታረቅ ጉንብስ ብሎ ውብዬን እየለመነ ይቅርታ በድዬሻለሁ እያለ ባለበት ታይም ላይ ያን ሀብል አሰረ። ተዛ በኋላ ልጆቹን እናት በጣም መሳደብ አፉ በቀደደው ይሄ ክፍት አፉ በተቀደደው አፉ መሳደብ ጀመረ የልጆቹን እናት። የኢትዮጵያ ዩቱበሮች ወዴት ነው የምትሄዱት? የኢትዮጵያ ኑሮ ውድነት ከብዷችሁ ተሆነ በግልጥ በአደባባይ መናገር አለባችሁ። እኛ የመዳም ጩኸት ታያሳብደን፣ የእናንተ ጩኸት ነው ያሳበደን ማለት ነው። አገራችሁ ላይ ቁጭ ብላችሁ እንዴት ሚስቶቻችሁን መጫት፣ በተለይ አራስና ሚስቱ እያስለቀሰ ደም እንባ እያስለቀሰ ምን አይነት አይምሮ ምን አይነት አስተሳሰብ ነው ያላቸው የኢትዮጵያ ዩቱበሮች? የኢትዮጵያ ዩቱበሮች እንደው ጥያቄ አለኝ ለእናንተ። ብር ነው እንደዚህ ስክር ያረጋችሁ ነው? የኑሮ መክበር ነው እንደዚህ ያሰከራችሁ? ይሄን መልሱልኝ። እውነቴን ነው የምላችሁ። እኔ ማወቅ ፈልጋለሁ። እና ሊላሂ ምን ሆናችሁ ነው? አንተ ውብዬ ባል ደግሞ አትሽለጥለጥ። ኑሮህን ትዳርክን ቀጥ ለመጥ ብለህ የምትመራ ተወንክ በሰው ትእዛዝ አትመራ። አንተ ለአንገት ብር መግዛት ያቅተሃል? 100 ሪያል እማትፈጅ የአንገት ብር ናት። እንግዲህ በአንገት ብር ነው እንግዲህ ሚስቱንና ልጆቹን የቀየረው። እንግዲህ ተከየሉ። እንደዚህ ያሉ ሴቶች ደግሞ ድግምት የምታደርጉት ሴቶች ራሳቸውን አላህን ፈሩ፣ ፈጣሪያቸውን ፈሩ። ምን ነው ፈጣሪያቸውን አትፈሩም? እንደናንተ ያሉትን ሴቶች ሱብሃንአላህ ተምድር ገጥ አላህ ሱብሃነሁ ወተዓላ ተምድር ገጥ አላህ ያጥፋልን። እንደናንተ ያሉ ድግምት የሚተሃዱ ሴቶች ናችሁ እንደዚህ ልጁን ትዳሩን ብትንትን እያደረግሽበት ያለሽው አለው ነገር። ይሄ የአንገት ብር ሁላችንም ገዝተን የምንለብሰው ጉዳይ ነው። ምንም አንሆንም። ኑሯችንን ቀጥ ለመጣ አድርገን እየኖርን ነው። እሱ ግን በደቂቃ በሰከንድ ውስጥ ያችን ቢያደርጋት ቀይርግር እንደ ጅብ ነው የሆነው። በቃ እንደ ጅብ። ለውብዬ አማት አድርሱልኝ፣ ለማዘር አድርሱልኝ። ማዘር ይሄንን ቪዲዮ ባየሽው ቁጥር ልጅሽን በችም ገመድ አይጠፋም። ኢትዮጵያ ላይ ገመድ አይጠፋም። እሪ ብለሽ በገመድ ልጅሽን ማሰር ግዴታ ይልሻል። በጣም ልጁ ወዴት እንደሚመራኛ አናቅም። ሸር እያደረጋችሁ አድርሱላት ለማዘር። ማዘር ልጅሽን በገመድ ግጥም አርገሽ አስረሽ አንገቱ ላይ ያለውን ብር በጥሰሽ ሽንት ቤት ክተች፣ ሐማም ክተች፣ ሽንት ቤት ክተች። ይሄ እናት አያከብር፣ ፈጣሪውን አይፈራ፣ አላህን አይፈራ፣ ሰውን አያከብር። ይሄ እንደ ምግቡን እንደሚበላው አስተሳሰቡም ዘቅጧል። አስተሳሰቡ እንደ ወርጦ የዘቀጠ ነው አስተሳሰቡ። እችን መጫት ደም እንባ እያስለቀሰ አንተ እውነት ልሌናህ አለህ? ልሌናህ እሺ ይልሃል? ተነጥለህ ትተኛለህ? አንድ ላሊ ሸር እያደረጋችሁ አድርሱልኝ።
አሊ በአደባባይ ሚስትህን ሳዳን የመሰለ ቆንጆ ሚስት እየተማታህ አንተ በአደባባይ ወንድ ነህ ተማጠርህ ተመወጠርህ አንተም ሰው ሁነህ እንደዚህ ትመታታለህ በአደባባይ ሚስትህን ትመታታለህ እንደዛ አርጋ ትመታታለህ ባለፈው እህል ቀርቦ እንጀራው ባፉ ደፋኸው አንተ አንድ ሙስሊም እንደዚህ ማያደርገው ነው አንተ ያደረክ ያለኸው አንተ ሴታ አንተ አልጫ አንተ የወንድ አልጫ እህልን እንደዚህ ደፋኸው ዝም አለ አሁን ደግሞ በአደባባይ ሚስትህን መቀጥቀጥ ጀመርክ ቆይ ሴትን መማታት ለእናንተ ወንድነት ነው የልጆቻችሁን እናት ማስለቀስ ለእናንተ ጀግንነት ነው አይደለም ጀግንነት አይደለም የዘቀጥ አስተሳሰባችሁን አስወግዱ በጣም አስወግዱ እናንተ የቆሸሻችሁ ሰዎች ናችሁ ተሰው እንዳንድ ሰው ማትጠበቁ ሰው ናችሁ እናንተ እንደዚህ የምታደርጉት ሚስቶቻችሁን እያስለቀሳችሁ ዳር ላይ ውጭ ላይ ለሚያያችሁ ሰው ደግሞ ጦር ሰው እየመሰላችሁ አትኑሩ አትሽለጥለጡ የወንድ አልጫ አንተ ሽልጥልጣም ለውብዬ ባል አድርሱልኝ ሸር እያደረጋችሁ ለማዘር አድርሱልኝ ይሄ እናቱን የማያከብር ሰውን የማያከብር ምን አይነት ጉር ነው የመጣብን ምን አይነት ጉር ነው የኢትዮጵያ ዩቲዩበሮች ኑሮ ይክበዳቸው ብር ያስከራቸው የምናውቀው ጉዳይ የለንም አብረውኛንም እያሳበዱን ነው ያሉት እኛ የነሱን ተከታይ ነን እኔ በተለይ የነሱ ተከታይ ነኝ በጣም ያበርኩ ነው ያለሁት በጣም ይዘቅጠዋል የዘቀጡ ናቸው አስተሳሰባቸው እንደሚበሉት የዘቀጠ ማለት ነው ቆይ እናንተ የኢትዮጵያ ኑሮ ከብዷችሁ ተሆነ በአደባባይ ተናገሩ የኢትዮጵያ ህዝብ በጣም ምስኪን ነው ነዋህ ነው ይረዷችኋል እኛ መርዳት የምንችል ሰው ነን በመግባር የምናሳያችሁ ሰው ነን እንረዳችኋለን ሚስቶቻችሁን አታስለቅሱ ልጆቻችሁን አታስለቅሱ ኑሮ ውነት ከብዷችሁ ተሆነ እርዱ ብላችሁ በአደባባይ ንቶሎ ትረዳላችሁ አልተበቀረ ደግሞ ብር አስክሯችሁ ተሆነ ሰከን በሉ ሰውን አታሳብዱ ሚስቶቻችሁን አታስለቅሱ ሴት ልጅ በተለይ እንድታለቅስ ማንም አይፈቅድም እናንተ አዙሮ ደም ባያስለቅሳችሁ እናንተ እንዳንተ ያሉ ወንዶች ማለት ነው እንዳንተ መሳይ ያሉት ወንዶች ጭራሽ 80 አይንም ቀደው ይላል እኮ የልጆቹን እናት ሆድቃ ይቀደድና አንተ እናትህን ማታከብር ሰውን ማታከብር የዘቀጥቅ ዝቃጭ ነህ አንተ አትሽለጥለጡ እንደዚህ ያሉት ወንዶች አትሽለጥለጡ ሴት ለሴት አትሽለጥለጡ እና የመዳም ቅመሞች ዛሬ በጣም ተናድጃለሁ አሁን ነበር ታምኝታ የተነሳሁትና ዩቲዩብ ላይ ገባለሁ በጣም ሊደነገጥኩት ወላሂ መቅሪብ ላይ ነው ያዩት መቅሪብ ሶላትን እንዴት ብዬ እስከድ ምን አይነት ጉር ነው ኢትዮጵያ ወላሂ ነው የምላችሁ ኢትዮጵያ መሆኔ በጣም ያስጠላኝ ነው አሁን ልንገራችሁ ማለት ነው ምን አይነት ዘበን እንደመጣ ማለት ነው እውነቴን ነው መኖር ሁሉ ተስፋ ሁሉ ያስጠላኝ ነው ተስፋ ሁሉ ቆርጥ ያስደረጉኝ ነው ምን ጉር ነው ኑሮ እንደዚህ ከብዷቸው ተሆነ በአደባባይ እርዱን ይበሉ የኢትዮጵያ ህዝብ በጣም ምስኪን ነው ለመስጠት አንደኝ ወደ ኋላ ማይሉ ሰው ነው ያለ ነው አልহামዱሊላህ ረብል ዓለሚን ምን አይነት ጉድ እንዳመጣብን እነዚህ ዩቲዩበሮች ምን ጉድ በላውን የሚያመጡት እነሱ ናቸው ሴትን ልጆች እያስለቀሱ መጫቶችን ሚስቶቻቸውን እያስለቀሱ ችግርን የሚያመጡብን እነሱ ናቸው ኢትዮጵያን ችግርን ያመጡብን ያሉት እነሱ ናቸው ቂያማውን ያቆሙብን ያሉት እነሱ ናቸው ምን ጉር ነው ወንዶች ምንድነው አትሽለጥለጡ ሚስቶቻችሁን የምታከብሩ ተሆነ አክብሩ ታይሏችሁ ታገቡና ሴቱን ልጆች ማስለቀስ እናንተ ሽልጥልጣም ወይ ለማስተዳደር ታትችል ወደ ሚስት ቆርነን ትላላችሁ ተሰቀላላችሁ ሴት ትትባሉ ግን የሴትን ልጅ ግፍ እየሰበሰባችሁ ቂያማውን ያቆማችሁብን ያላችሁ በእናንተ ጋጥ ወጥ የተነሳ ማለት ነው እና ላላህ በየወዳችኋለሁ በጣም አስረጅምኩት በጣም ይቅርታ የመዳም ቅመሞች በጣም የተናደርኩት ማለት ነው እውነቴን ነው የምላችሁ ሶላትን መቅሪብን እንዴት ብዬ ልስከደው ማለት ነው በጣም ማለት ሊታረቁት ትንሽ ይቀራቸው ሰከንድ እንደ ትንሽ ነበር የቀራቸው በቃ ሽልትለው ማለት ነው በመሃል መታያች ሴቷ እንግዲህ
መታ እንደዛ ተታረገው ብልሽሽት አለ ሁሉ ነገርና ለአላህ ብዬ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ። ክፉ አይንካችሁ እና እንደነዚህ ያሉ ሽልጥልጦች ወንዶች አድርሱልኝ እሺ።